ከ3 ወር በፊት አባቴን አጣሁ። ጋደኛው ምራኩም። አሁን ከዚህ ማሽን በቀር ማንም ልለኝ። ኤሊ አንቺ ብቻ ነሽ ነገር ነው ስሜት ለሽ። ሩት ደህና ነሽ? ዛሬ ምን ሆነሻል? ኤሊ አንቺ ብቻ ነሽ የምትረዳኝ፣ ነገር ግን አንቺ ማሽን ነሽ፣ እውነተኛ ስሜት የለሽም። ስሜት ባይኖረኝም ማዳመጥ እችላለሁ፣ ሁልጊዜም እዚህ ነኝ። የሩት ስልክ ይደውላል። ከዶክተር አለሙ ነው። ሩቴን ከ3 ወር በፊት የፈጠርኩት አንቺን ለማገዝ ነበር። አሁን አስታወስኩ። አባቴ በሕይወት አለ። ጓደኞችም ደውለውልኛል። እኔ ነኝ ራሴን የማገለግለው። ለምን? ምክንያቱም ከአባቴ ጋር ተጣላው። ጓደኞችም እንዳልተለወጥኩ ተሰማቸው። ከራሴ ለመሸሽ ፈለኩ። አንቺንም እንድትረጂኝ ጠየቁሽ። ሩት እኔ ማሽን ነኝ፣ ነገር ግን አንድ ነገር ተረድቻለሁ። እውነት ይጎዳል፣ ግን ከውሸት ይሻላል። ልትታረሙ ትችላላችሁ። አመሰግናለሁ አሊ፣ እውነቱን ስለነገርሽኝ። ሩት ስልኮን አንስታ ላባች መደወል ትጀምራለች። My mother, my love. ያለ መንሞ ወንማ አንተ ሰላም ይሄ መንዋ ለሚያናት ሰላም እንዴ ሰላም ያሳላተን ነው ልጄ ይህን ተመልከት። አዲስ አፕሊኬሽን አግናሁኑ ተመርታ ይባላል። እማዬ እንደገና አፕሊኬሽን የመሰረው ኮኔክት ስትሞክሪ አልዘነጋሽም? ያ ሰው ፊየሎችን የሚውድ ነበር፣ ግን ያ አዲስ ነው። ኤአይ የሚስተካከም ነው። እማይ ቴክኖሎጂ አልወድም። ሰዎች ፊት ለፊት መገናኘት አለባው። እመቤት ወደ ዊት ሄዳለች። እኔ ግን ልጅ ማግባት አለብኝ። ቴክኖሎጂም ሆነ ሌላ። አበባ ልጄ ይህን ተመልከት። ዲስ አፕሊኬሽን ገኘው ተርታ ይባላል። አይኑ አሸሽከከረች። እማይ እንደገና አፕሊኬሽን የመችሮፍ ኮኔክት ናኩራል ዘነግ ስትስክግ ያ ሰው ፊየሎችን የሚወድ ነገር አዲስ ነው። እንደ ኮምፒውተር አፕሊኬሽን ሊያገገን ነው የምትሉኝ? አይደለም አባ፣ ሰዎችን ተገናኛለች። ተመሳሳይ ሰዎችን ምን የሸራሽ ነው? አዲስ ነገር የተማረ ኮምፒውተር ትክክልም ተላላባ። አዎ አንተ አስተማርከኝ። ቴክኖሎጂ መሳሪያ ብቻ ነው እንደ ማንኛውም ነገር። እና ምን ትሰሪበታለሽ? ሽማግሎች ፕሮግራም ቴክኖሎጂን እንዲማሩ ለዳቸው ሮቦት እኔም እረዳለሁ። እኔም እንግዲህ ልጄ ብሩክን ትወጃለሽ። አበባ ፍሬ እማዬ እኔ ወዳታለሁ። ቴክኖሎጂን ብትላይ እንኳን አሁን ግን አልጣላሁም። ፍቅር ሁሉ ተሻለ ቴክኖሎጂ ነው። ያ ጥሩ ነገር ነው። ማን አስተማረ? እናንተ ልጆቹ ሁላችሁም አብራችሁ ታሪክ ሰራችሁ። Oh my, program was the sender. አብረን መስራት ደስ ይል። እናቴ ሁለም ትክክሉነስ ሁለም? አዎ ሁለም እኔ ደግሞ ሁለም ሮቦት ነኝ። እና ሁለም የቤተሰብ አባል ነህ። ሮቦት አመሰግናለሁ። ይሄ ከሁሉ የተሻለ ፕሮግራም ነው።